ሳሞራ ከኔ ጋር ነበር። ዛን ጊዜ ሻለቃ አመራር ነበረ። እኔ በወልቃይት ልክ እንደ የህዝብ ጉዳይ ኃላፊ ነበር እና በዛን ጊዜ አንድ ታጋይ ድርጅቱን ትቶ አንድ ገበሬ ቤት ሲሸቅል አገኙት ታጋዮች እና በሬዲዮ አድርገው ይሄ አንድ የከዳ ታጋይ እዚህ ያገኘ ነው ብለው ሲሉት አምጡት አላቸው። በሬዲዮ ነው የሚነገር አይደለም ሳሞራ። ከዛ በኋላ እኔ ከሱ ጋር ቆሜያለሁ። ልጁ መጣ፣ ወጣት ነው። ከዛ በኋላ አንተ ከዳተኛ በሉት ይላቸዋል፣ ግደሉት ይላቸዋል ፊቴ ላይ። ከዛ በኋላ ታጋዮቹ 3 ታጋዮች ይመጡና ተኛ ይሉታል። ከዛ በኋላ ይተኩሳሉ፣ ግን ሊገሉት ስላልፈለጉ ብለው ይስቱታል። ከዛ በኋላ ሽጉጥ አወጣና ግንባሩን በጥይት ፈነከተው ሳሞራ። ልጁ በደም ተበከለ። አንስታችሁ ወንዝ ላይ ጣሉት አለ። ወንዝ ተወረወረ ልጁ ሬሳ። ከዛ በኋላ እኔ ከሱ ጋር ጥል ገጠሙ። አንተ ምን ስልጣን አለህና እንደዚህ አድርገህ ታጋይ የምትገድለው የምትፈርደው? ስለው አንተ አያገባህም፣ ይሄ ወታደራዊ ጉዳይ ነው፣ የሚያገባህ የለም አለ። ከዛ በኋላ ከወልቃይትም በአዲጎሽ አካባቢ አስሮ ይዟቸው የመጣ ነበሩ። እነዚህም ይጨርሳቸዋለሁ አለኝ። እንግዲህ ለኔም አይተወኝም አልኩኝና በቃ ዝም አልኩ። ከዛ በኋላ አንድ ራስ ወርቅ የሚባለው ማታክልቲ ዶክተር አታክልቲ የሚባል አንድ አመራር ክፍል ነበረ። ሁሉም ታሪኩ ነገርኩት። እኔ ለዛ ልጅ አይደለም ነገ በእኔ ላይ ሊፈጸም ይችላል። ይሄ እኔ ለመጀመሪያ ጊዜ ነው እንደማይሳየው ይሄ ነገር ሲፈጸም። ከዛ በኋላ እና እንደዚህ ተደረገ ስለው በልሺ አለና አዝኖ እሱ አዘነ። አሁን የለም በህይወት እሱ። እሱም ተገደለ፣ በጦርነት ሞተ ነው የሚሉት። በውጊያ ላይ በአመራር በነበረበት ጊዜ ተገደለ። ከዛ በኋላ በላሁን ወደ መለስ ካድሬ ትምህርት አለ፣ ወደዛ ትሄዳለህ እና እዛ ታገኘዋለህ። ይህንን ጥያቄ ይህንን ነገር ለሱ ንገረው ይለኛል። ለምን ንገረው እንዳለኝም አልገባኝም። ግን በለኔ እሄዳለሁ። ግን እኔ በህዝብ አስተዳደር ጉዳይ ስለሆንኩኝ እነዚህ ሰዎች አስሯቸው የመጣ ሰዎች እኔ አላየኋቸውም፣ ወደ እኔ አላቀረባቸውም። እኔ ብፈልግም እኔ እነሱን ፈጃቸዋለሁ። ያው በትግርኛ ከተሽክሎሜ ይላል እንግዲህ ገድላቸዋለሁ ማለት ነው። እና እንደዛ ብሎኛል። እና እነዚህ ሰዎች ምንም ኃጢአት የላቸውም። ሜይቢ ወይም ደግሞ የኢህአፓ ደጋፊዎች ናቸው ወይም ኢዲዩ ደጋፊዎች ናቸው ሊባሉ ይችላሉ። ግን ምንም የሰሩት ነገር የለምና ትምህርት ተሰጥተው ሊለቀቁ የሚገባቸው ነው። እስካሁን ግን አላገኘኋቸውም። የአድጎሽ አካባቢ ነዋሪዎች እንደሆኑ ግን አውቄያለሁ። ተገደሉ። ገና እኔ እየሄድኩኝ ነው ወደ ሌላ ቦታ ወደ ሌላ አውራጃ እየሄድኩኝ ነው። ሂድ ነው የሚለኛል እና ወደ አትመለስም አይሄድ ከዛ ነው የምትቀጥለው። መለስ እዛ ነበር በወቅቱ። አዎ እሱ የካድሬ በ73 ዓመት የካድሬ አስተማሪ ነው አሁን እሱን ጊዜ። ከዛ በኋላ ወደዛ ሄድኩ። ይህንን ነገር ሁሉ ነገርኩት እና ይሄ እንዲጣራልኝ እፈልጋለሁ፣ ሳሞራ እንዲጠየቅ እፈልጋለሁ። ከዛ በኋላ አደገኛ የሚሆን ከሆነ ለታጋዮች አደጋ የሚያደርስ ከሆነ ሊገለው ይችላል አለኝ። መለስ ነው ያው ሊገለው ይችላል አለኝ። ምንም አደጋ አልነበረውም። ይሄ ልጅ ወንጀሉ አልታገልም ማለቱ ነው። ሌላ ወንጀል የለውም። ይሄ ወንጀል የሚያስገድለው ከሆነ ለማወቅ እንፈልገዋለን። ከዛ በኋላ እሺ በል ከ3 ወር በኋላ መልስ ሰጣለሁ፣ እዚህ 3 ወር ትቆያለህ እዚህ ካድሬ አለኝ። ከዛ 3 ወር ቆይቼ ያው ካድሬ ስትጨርስ የጥራት ማጣራት የሚባል ነገር አለ፣ ግምገማ የሚባል ነገር አለ። እዛ ግምገማ ላይ ሊያሳስረኝ ይፈልጋል መለስ። እሱ ነበረ ጥያቄ የሚያቀርበው የሚመራን እሱ ነበረና ከዛ በኋላ በእኔም አንዳንድ የማይረባ ነገር ተናገረ። ኤኒዌይ ታጋዮቹ ግን ወደዛ ሊወስዱት አልቻሉም። በእኔ ላይ ትልቅ ንግግር አደረጉ። በፍጹም ይሄ በዚህ ምንድነው ኢንፎርሜሽን ለምን አላቀረብክ ምናምን። እኔ ታጋይ በታጋይ ላይ የሚሰለል መሆኑ ለመጀመሪያ ጊዜ ነው ዛን ጊዜ እና እዛ በምንነጋገርበት ጊዜ ከ3 ታጋዮች ነበረን አብረን የምንኖረው አንድ ቁጭ ብለን ከዛ ነው ወደ ትምህርት ምን ሄደው እና የምናርፍበት እዛ የምንናገረው በሙሉ ለመለስ ሄደዋል ይነገረዋል። ያሰልል ነበር ማለት ይሰልልናል። እኔ በፍጹም አላወቅም። ከዛ በኋላ እዛ ግምጋሜ ሲደርስ በሙሉ እነዚህ ነገሮች እንደዚህ ብሎ ተነጋገራችሁ እና አንድ ሞርታር የሚባል ብርሃን የሚባል ታጋይ አለ። ከሱ ጋር ከሁሉ ኮንትራዲክሽን የኢትዮጵያ ኮንትራዲክሽን የመደብ ትግል ነው ወይስ የብሔር ትግል የሚል ጥያቄ አቅርበን ነው እንከራከር እና ነው የብሔር ትግል ነው አይደለም የመደብ ትግል ነው ብለን ስንከራከር ከዛ በኋላ ተከራክረን እንተዋለን። ከዛ በኋላ ሻዕቢያ በዛን ጊዜ አንድ ተክላይ አደን የሚባል ከሻዕቢያ አመራር ለደርግ እጅ የሰጠ ነበር። ተክላይ አደን የሚባል ኤርትራዊ ነው። ስለሱ ደርግ ብዙ ንግግር ይወራል በሬዲዮ እከታተላለሁ እና ከዛ በኋላ ሻዕቢያ ምንም አልተናገረም። ከዛ ምን እንላለን? ሻዕቢያ ተበላሽቷል እንላለን። የሻዕቢያን አንስተን ማለት ነው። ተበላሽቷል በቃ
ብለን በምናገርበት ይሄ ሁሉ ሄዷል። ከዛ በላይ ሲመጣ ለኔ የቀረበልኝ ጥያቄ በሻዕቢያ ያለህ አቋም ምንድነው የሚል መለስ ራሱ በሻዕቢያ ያለህ አቋም ምንድነው አለ። ሻዕቢያን ያልወደውም ኤርትራ ህዝብ ግን በደርግ ላይ የሚጨፈጨፍ ያለ ህዝብ ነው። ስለሱ ደግፋለሁ የኤርትራ ትግል ግን ሻዕቢያን አልደግፈውም አልኩ። ዝም አለ። ከዛ በኋላ አንዳንድ ጊዜ አንድ ስድብ የተሰደብኩት ነበር የሻዕቢያ እሱ ይቅርታ እንደዛ መሳደብ አልነበረብኝም ምናምን አልኩኝ። እኔ በቃ ግምገማ ምን ውሳኔ የሰጠው ሲባል ታጋዩ በሙሉ ደገፈኝ። እኔ አዎ ልክ ነው ኢንፎርሜሽን ማስተላለፍ ነበረበት ይሄ ባለማድረጉ ነው አንድ ስህተት። ይሄ ግን ለሱ እንደ ስህተት አንቆጥረው ምናምን ብሎ ታጋዩ ምንም ሊያደርግ አልቻለም። ከዛ በኋላ ሌሎቹ ሁለት ከኔ ጋር የነበሩ ታሰሩ በቃ እስር ቤት። ለአንዱ እንዲያውም በክንፌ ምን አይነት አቋም አለህ ብሎ ነው የተጠየቀው። አንድ ሀዲሽ የሚባል ነበረ ከኔ ጋር። እኔ በክንፌ ጥሩ አቋም የለኝም ምክንያቱም ከመዋጋበት ቦታ ጠርቶ አሰረኝ። ለምንድን ነው የምታስረኝ? ኃጢአቴ ነው። አዎ ለምንድን ነው እኔ እስር ቤት ምገባው ንገረኝ ምክንያቱ ብለው ሊነግረኝ አልቻለም። ከዛ በኋላ ከአንድ ወር በኋላ መጥቶ ደግሞ ሂድ አለኝ። እኔ እኮ በግ አይደለሁም ወይም ፍየል አይደለሁም ብትፈልግ የምታስረኝ ብትፈልግ ደግሞ ሂድ የምትለኝ ወንጀሌ ንገረኝ ሄዳለሁ ሆነ ግን አልሄድም አልኩት አለ። በህይወትህ ለመኖር ትፈልጋለህ ወይ አለኝ አለ። እና ይሄን እንደዚህ ስላለኝ እኔ አልወደውም እስር ቤት ልጁ። ከዛ በኋላ ያ ልጅ ከእስር ቤት ወጥቶ ደርግ እጁ ሰጠ። ከደርግ ደግሞ ወደ ይልከዋል ሞስኮ። ከሞስኮ ተመልሶ ትምህርት ጨርሶ እንደገና ወደ ሜዳ ይመጣ። አሁን የትቼው እዚህ ስመጣ አሜሪካ ሮም ሆኖ ደወለልኝ። ከዛ በኋላ እንደዚህ ይሄድ አንተ ይሄ ድርጅት እንደዚህ ነው እንዴት አድርገህ ወደዛ ትሄዳለህ? ግን በሰላም ተቀበሉት። ተመልሶ ገባ ተቀበሉት በቃ እና እንደዚህ ነው። ከዛ በኋላ ይሄንን ጨርሼ ወደ መለስ ሄድኩኝ። ያቺ ጥያቄ ጠየቁ መለስ አሁን ከ3 ወር በኋላ ወላኛል ምንድነው እኔ ይሄ ነገር እንዲጣራልኝ እፈልጋለሁ። እኔ ነገር ማንም አንድ ሻለቃ መንገድ ላይ ቢገለኝ ምንድነው ሆነው ስለዚህ ይሄ ነገር እንዲጠየቅልኝ እፈልጋለሁ አለ። ምን አለኝ መሰለህ አፍህ ትዘጋለህ አትዘጋም ነው ያለኝ መልሶ ያለው። ከዛ በኋላ የት ነው ያለው ነው ያልኩት። እንግዲህ እኔ ነፃ ያልወጣው ሰው የጠየቁትን ጥያቄ የማይመለስልኝ እንግዲህ ይሄ ድርጅት አንድ ነገር ሆኗል እና የተወሰኑ ሰዎችም ታዘብያለሁ። ከዛ በኋላ ሄድኩኝ ተመልሼ ወደ ቦታ ስመለስ ወደ ወልቃይ እነዛ የታሰሩ ሰዎች የሉም አልመጡም ተገድለዋል በቃ። ከዛ በኋላ ሰዎቹ ምን ይሉኛል እንጠይቃቸው ይሄ አላወቅም አየሁ ኋላ ነው የማውቀው ያለው። ከዛ በኋላ ህዝቡ ተሰብስቦ እንዴ ማንም መንግስት ሳሙራን ያስገድላቸው ማን ያውቃል? እኔ እንደዛ ሲል ነው የማውቀው እንጂ ሄደው እስር ቤት ውስጥ መግባታቸው በመንገድ ገና እስር ቤት ሳይሄዱ መጨረሳቸው አላውቅም። ግን ኢንፎርሜሽን እንደተከታተልኩት እስር ቤት እንደገቡ ነው። ከዛ በኋላ ግን ቀድመው እንደወጡ ከወጡ በኋላ ግን እንዳልተመለሱ ነው። ማንም ታጋዩ እስር ቤት ሄዶ ያላንዳች ምክንያት ሄዶ ኢንፎርሜሽን ሊጠይቃቸው በቲፒኤልኤፍ ምክንያቱም አንተ ትሰልላለህ ነው የምትባለው። ለዚህ ነው ደግሞ እስር ቤት የሚደረገው አንተ ወንድምህ ሄዶ መገደሉ አክስትህ ሄዳ እዛ ትሙት አታውቅም። ግን ማን ነው ይሄን ውሳኔ ይወስን የነበረው? ለምሳሌ ታጋዮች ሲያዙ ይገደሉ ወደ ግድያ ድረስ ወደዛ ለመጣ ነው። ለምሳሌ እንደነ ብስራት የመሰሉ እንደነ ክንፈ የሚባሉ እነ ሐሰን ሹፋ የመሰሉ ሌሎችም እነዚህ እዛ እስር ቤት ያጣሩና እከሌ ይሄን ያህል በሞት ይሄን ያህል 15 ወይም 10 ለሞት ፍርድ የሚበቃቸው ብለው ይገመግማሉ። እነዛ የእስረኛ የሚጠብቁ ማለት ነው ኃላፊዎች የሚጠብቁ የሚመረምሩ ማለት ነው። እንደገና በቅጣት የሚወሰኑ ደግሞ 50 ወይም 30 ወይም 40 ሊሆን ይችላል። በነፃ የሚለቀቁም ሊል ይችላል። በነፃ እኮ የሚለቀቅ የለም በቅጣትና ለረጅም እስር ቤት ወይም ደግሞ ሞት ይሉና ከዛ በኋላ አዘጋጅተው ጽሁፍ ማለት ነው 1 2 3 ብለው በተራ ካስቀመጡ በኋላ አመራሮች የፖለቲካ አመራሮች እንደነመለስ ይመጣሉ ማለት ነው። እንደነ ስብሃት ይመጣሉ። ከዛ መጥተው ከማን ጋር ነው የሚነጋገሩት? ከዛ እስር ጠባቂ ታጋይ አይደለም ከነ ሐሰን ሽፋና ከነሱ ነው። እነሱና ዝርዝር ያቀርቡላቸዋል። እስረኞቹ አያያቸውም፣ ጽሁፉን ያያሉ። እምነት ነው በእምነት ነው የሚሄደው ይሄ ድርጅት በቃ። ስለዚህ እዛ እስር ቤት የህወሓት እስር ቤት ምንድነው የምትደረገው? አንደኛ ያላመንከው እንድታምን፣ ያልተናገርከው ተናግሬ እንድትል፣ ያልሰራውን ሰርቼ እንድትል ነው የምትገባው። ከዛ በኋላ ትደበደባለህ። ጽና የለም፣ ህክምና የለም። እዛ በሞት የሚሞት ማአት ነው።
ብራና ልክ ነጭ አቦጀዲድ መስለው የሚወጡ አሉ እዛው እስር ቤት። ከዛ አንተ እዛው እስር ቤት የምትወጣው መሬት ስር ነው እስር ቤት። አዎ እዛው እስር ቤት የምትወጣው ምን ሆነሃል ማለት ነው። ተስተካክያለሁ ያላችሁትን ሰርቻለሁ ብለህ ከወጣ እድለኛ ነህ ማለት ነው። በጣም እድለኛ ነህ። አለበለዚያ አትመለስም፣ ትገደላለህ ማለት ነው። ከዛ በኋላ የትግራይ ህዝብ ችግሩ ምንድነው? ማንም ታስሮ የሄደበት ልጁ የት ነው ልጅ ያለ ሲባል እስር ቤት ነው ብሎ አይናገርም። አይፈቀድለትም። ትምህርት ቤት ሄደ ነው የሚባለው። እንዴት እስር ቤት ማለት አይፈቀድም? ወጣት ታስረም እንዴ? ዲሞክራሲያዊ ድርጅት ማለት ነው። እና በፍራቻ ነው እስር ቤት እንደሆነ እዛ ሄዶ እንደጠፋ ያውቃል፣ ግን አይናገርም። ከተናገረ እንደዚህ የተለጎመ ህዝብ ነው። እና አሁን ይሄ ነገር የማየው ያለ ኋላ ነው የማየው ያለው እንጂ ሁሉ እየታገልኩኝ እዛ ሁሉ የሚደረግ ነገር አላውቅም። ከዛ በኋላ እነዚህ ሰዎች ከሄዱ በኋላ መጠየቅ ጀመርኩኝ። ማነው አባይን ጠየቅኩት፣ ስብሃትም ጠየቅኩት፣ አንድ ዘርአ የሚባል ነበር አመራር ጠየቁ። ከዛ በኋላ ግዴ ዘርአ እናገኘው። እሱ ሁልጊዜ እንከራከራለን፣ ግን በተከራከርከው አንድ እንደ ወንጀል አያስብልህም፣ የሆነችም ደግሞ ነው የሚነግርህ። ከዛ በኋላ ግዴ እንደዚህ ሰዎች ብዙ ጊዜ ታስረው የሄዱ ሰዎች አሉ። እስር እንጠይቃለን ቢሉ ሊፈቀድላቸው አልቻለም። ሁሉንም ጠይቄ ሊፈቀድላቸው አልቻለም። እነዚህ ሰዎች ደግሞ ብዙ መንግስት አይተናልና እንደዚህ እስር አትጠይቁ የሚል መንግስት አላየንም እያለ ህዝቡ ግልጽ እየተናገረ ነው። እና እንዴት ነው? ከዛ በኋላ ምን አለኝ፣ እነዚህ ሰዎች እስር ቤት በነበሩበት ጊዜ በአይሮፕላን ተደብድበዋል፣ የደርግ አይሮፕላን ደብድቧቸዋል፣ ሙተዋል ይለኛል። በጣም ስለምደፍረው የወልቃይት ሰዎች መርጣ የምትመታ አይሮፕላን ከየት መጣች አልኩት። እንደዛ ነው ያልኩት። እና ለምን እንደዚህ ትላለህ? እነሱ እንደ ኩናማ እንደ ልክ ባንድ ላይ ተሰብስበው መጫወት ነው የሚለው እየመረጡ ይገሉ ነበር። እና ባንድ ላይ ተሰብስበው እያለ ነው አይሮፕላን መጣ የመታቻቸው አለ። ይሄ የሰጡት ኢንፎርሜሽን ሊሆን ይችላል እንጂ ግዴ ራሱ እዛ እስር ቤት ሄዶም ያጣራ አይመስለኝም። አይደለም ግን እንደዛ ነው ያለኝ። ከዛ በኋላ ዝም አልኩና እሺ በል እንግዲያስ እንደዚህ ከሆነ ሙተዋል በአይሮፕላን ቤተሰቦቻቸው እስር ቤት ሄደው አይሮፕላን ገደለቻቸው ብለን እንንገራቸው። ባል የሞታባት ሌላ ባል ታግባ። እነዚህ ሰዎች ግን እስር ቤት ነው የሆኑት፣ እነሱም ታስረዋል። ስለው ስማ እያወቅህ እንዴት ነው ስለለኝ አንተ እንደዚህ ብለን ከነገርናቸው ምን አይነት የፖለቲካ ችግር እንደሚደርስብን ታውቃለህ አለኝ። ኢዝራኤል አይ ለዛ አለኝ። ምንም መልስ የለኝም። ይሄ ሁሉ ማድረግ ከዛ በኋላ ግን ምን ይሄ ድርጅት እንዳልሆነ እየተከታተልኩት ነው የሄድኩት እና መለስም እንደዛ አለኝ። ከዛ በኋላም ሌሎች ስከታተል መጨረሻ ይሄ እንግዲህ ጠቅላላ ይሄ ድርጅት ለህዝብ ያልቆመ ለትግራይ ህዝብ ያልቆመ ለታጋዮች እዚህ ያሉ ከሱ ጋር የሚታገሉ ያልቆመ ለኢትዮጵያ ሊሆን አይችልም፣ ጠንቅ ነው። ስለዚህ እኔ መውጣት አለብኝ አልኩኝ። እንግዲህ ከሽሬ አካባቢ ወደ ተንቤን አካባቢ ነው የተመደብኩት። እንግዲህ ከተንቤን አካባቢ አየኔ ሸሉኬ ወደ ደርግ ለመሄድ አልፈለኩም። ወደ ሻዕቢያው ጀብሃም እጄ ለመስጠት አልወዳቸውም። እነሱ ራሳቸውም ጸረ ኃይሎች ናቸው፣ ወይም መሳሪያ ነው የሚያደርጉ፣ ሌላ የሚያደርጉ የለም። ከዛ በኋላ እንደገና በእግር ከሸሎክና ከምዕራብ መሀል ላይ ወደ ወልቃይት ሄደ ሱዳን ለመግባት መንገድ ላይ ነው የምትያዘው። አንዱ የብርጌድ መሪ የነበረ እንደዛ ሆነዋል። ከድርጅቱ መሰናበት አይቻልም እንዴ? በሰላም አይቻልም። በቲፒኤልኤፍ እንኳን እንደዚህ የምትጠረጠር ይሄ ሁሉ የሚደረገው እኮ እኔን ምንም ነው የሚከታተሉኝ እኮ። እንዲያውም ወንጀል ለማስወንጀል አንድ ነገር የተናገርኩ መነሻዋ ምንድነው? ለምንድን ነው እንደዚህ ያልኩ ነው የምትባል። ለ3 ዓመት እኔ ፍቃድ ከጠየቁ በኋላ ለ3 ዓመት አፌን የዘጋው ጠቅላላ ለ3 ዓመት አለመናገር መውጫ እስካገኝ ድረስ። ከዛ በኋላ ወረቀት ተሰጠኝ ለሕክምና ለአይን ሕክምና ተብዬ ሄድኩኝ።